Hello, how are you? Welcome to my channel, and today we are going to continue part 3 of COC questions. So let's get started, and if you are new for my channel, please subscribe. So let's continue. So the first question: amoxicillin 500 milligram PO40 POTID for 7 days. Based on this information, which of the following is correct? Namila. So choice A, the frequency of dosing is 7 days. B, the route of administration is per oral, the route of administration per rectum, the duration of treatment is TID. So እዚህ ጋር እንደምናየው ከፕሪስክሪፕሽን ላይ የተወሰደ ፎርሙላ እዚህ ጋር ስናየው አሞክሳሲሊን 500 ሚሊግራም ፒኦ ቲአይዲ ፎር 7 ዳይስ ነው። ስለዚህ ኤን ስናየው ፍሪኩዌንሲ 7 ዳይስ ነው ወይ ነው? ኖ ፍሪኩዌንሲ በቀን ምን ያክል ጊዜ እንደሚወስድ የሚገልጽ ነው። እሱ ደግሞ ቲአይዲ ነው። ስለዚህ ኤ ፎልስ ይሆናል ማለት ነው። ቢ the route of administration is per oral route of drug administration by oral ነው ወይም ደግሞ ፒኦ ስለሚል ማለት ነው። it's right and the route of administration is per rectum no per rectum አይደለም and the duration of treatment is TID no duration of treatment የምንለው ደግሞ how long the patient take the medicine ነው። ሶ እሱ ደግሞ ፎር 7 ዳይስ ነው። ስለዚህ ዱሬሽን 7 ዳይስ ነው እንጂ ቲአይዲ አይደለም ማለት ነው። ሶ ይሄም ሮንግ ነው። ስለዚህ the correct answer is B ይሆናል ማለት ነው። ሁለተኛ ጥያቄ one of the following is true about traditional medicines። ስለ ትራዲሽናል ሜዲሲን ኮሬክት የሆነው የትኛው ነው? A they are more pure than modern medicine and have precise dose። ስናያቸው ትራዲሽናል ሜዲሲኖች ፕሪሳይስ ዶዝ የላቸውም። ኢቨን አንዱ ዲስአድቫንቴጃቸው ዶዛቸው አለመታወቁ ሲሆን ፕላስ ደግሞ ፒውርም አይደሉም። ከሞደርን ሜዲሲን አንጻር ስናያቸው ፒውር አይደሉም ቢኮዝ ፕሪፓሬሽናቸው ነን ስተራላይዝ ፕሪፓሬሽን ስለሚሆን ሞስት ኦፍ ደ ታይም ማለት ነው። ስለዚህ ፒውር አይደለም። ሶ ኢዝ ፎልስ። ቢ they are always safe medicine ኖ ኦልዌይስ ሴፍ አይደሉም ትራዲሽናል ሜዲሲኖች ኦልዌይስ ሴፍ ናቸው ልንል አንችልም ማለት ነው። ምክንያቱም እዚህ ጋር እንዳልነው ፕሪሳይስ ዶዝ ስለሌላቸው ሴፍቲ ዲፔንዲንግ ኦን ዶዝ ነው መጀመሪያ አይደለ? ዶዝ ሜክ ደ ፖይዝን አይደለ? ኦል ድረግ ዶዛቸው ካልተመጠነ ፖይዝን ናቸው። ስለዚህ የትራዲሽናል ሜዲሲን ዶዝ ደግሞ የተመጠነ ስላልሆነ ብዙ ጊዜ ሞስት ኦፍ ደ ታይም ሴፍቲ ፕሮፋይላቸው አጠያያቂ ነው። ስለዚህ ኦልዌይስ ሴፍ አይደሉም ማለት ነው። ስለዚህ ቢም አይሆንም። they are more accessible to the majority of the population in developing countries ያደጉ ባሉ ሀገሮች ላይ ሞር ከሞደርን ሜዲሲን ይልቅ ብዙ ኦፖርቹኒቲ ይኖራል፣ አክሰስ ይኖራል ማለት ነው ለትራዲሽናል ሜዲሲን። አዎ ኢትስ ራይት and they are scientifically proven to be ineffective ኖ እንደውም አንዳንዶቹ ትራዲሽናል ሜዲሲኖች ሳይንቲፊካሊ ፕሩፍ ተደርገዋል ኢፌክቲቭነሳቸው ማለት ነው። ስለዚህ ይሄም አይደለም ማለት ነው። ስለዚህ ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። so the third the drug which are helpful to increase passage of stool or softening it እዚህ ጋር ደግሞ ስቱል ወይም ሰገራ በቀላሉ ከሰውነት እንዲወጣ የሚያደርግ ወይም ደግሞ ሶፍት እንዲሆን የሚያደርገው ድረግ ምን ይባላል? የትኛው ድረግ ነው የሚል ነው ጥያቄው። ሶ ሜይንሊ ለኮንስቲፔሽን የሚሆኑ እንደማለት ነው። ሞስት ኦፍ ታይም ለኮንስቲፔሽን በት ኖት ኦልዌይስ ለሌላም ነገር ልንጠቀማቸው እንችላለን። ሶፍተኒንግ ስቱል በት ሞስት ኦፍ ዘ ታይም ፎር ኮንስቲፔሽን የምንጠቀመው የትኛው ነው? ይሄ አንቲአሲድ ሶ አንቲአሲድ ለስቱል ሶፍትነር ሳይሆን ቱ ዲክሪዝ ጋስትሪክ አሲድ ነው። ኢማቲክስ ቱ ኢንዱስ ቮሚቲንግ ነው። ላግዛቲቭ ኤንድ ካተርቲክስ ዊች አር ዩዝድ ፎር ሶፍተኒንግ ስቱል ኤንድ ኢዚ ፓሴጅ ኦፍ ስቱል ማለት ነው። ስለዚህ ላግዛቲቭ ነው ማለት ነው መልሱ።
አራተኛ a drug with diuretic effect and also used in the treatment of glaucoma። ሶ እዚህ ጋር ዳይሬቲክሶችን ስንከፍላቸው are either carbonic anhydrase inhibitors or loop diuretics, osmotic diuretics, thiazide diuretics and potassium sparing diuretics ብለን መክፈል እንችላለን። ሶ ከነዚህ ድረጎች መካከል ለግላኮማ ትሪትመንት የሚሆነውን የትኛው ነው? ሞር ኦፍ እንደውም ከዳዩሬቲክስ ይልቅ ለግላኮማ የሚያገለግል ዳዩሬቲክስ ድረግ አለ። ሞስት ኦፍ ዘ ታይም ፎር ግላኮማ ትሪትመንት የምንጠቀምበት ማለት ነው። ሶ እሱን ስናየው ካርቦኒክ አናይድሬዝ ኢንሂቢተር ግሩፕ ውስጥ የምናገኛቸው ድረጎች ናቸው ማለት ነው። ስለዚህ ከነዚህ መካከል ካርቦኒክ አናይድሬዝ ኢንሂቢተር ግሩፕ ውስጥ ያለ ስናየው ሃይድሮክሎሮቲያዛይድ ኖ። የትኛው ግሩፕ ነው ማለት ነው የሚከፈለው? ቲያዛይድ ዳይሬቲክስ ነው የሚከፈለው። ፍሩሳማይድ ዊች ኢዝ ሉፕ ዳይሬቲክስ and acetazolamide which is carbonic anhydrase inhibitor and enalapril which is not diuretics, rather it is angiotensin converting enzyme inhibitor drug. so ይሄም አይደለም ማለት ነው። so the correct answer is C acetazolamide ይሆናል ማለት ነው። አምስተኛ ስናየው pharmaceutical products labeling contains all of the following information except what? so ፋርማሲካል ፕሮዳክት መያዝ ያለባቸው ኢንፎርሜሽን ከየትኛው በቀር ሊይዙ ይገባቸዋል ነው። ፔሸንት ኔም ኦብቪየስሊ ሌብሊንግ ላይ እናስቀምጥ እንችላለን ማለት ነው ዲስፔንስ ስናደርግ። ቢ ማርሻል ስታተስ የጋብቻ ሁኔታ ኢት ኢዝ ኖት ኒድድ አያስፈልግም። ኤፒአይ አክቲቭ ኢንግራዲየንት ኔሙ ያስፈልጋል፣ ድረግ ኔም ማለት ነው ሜይንሊ ሶሱ ያስፈልጋል። ኤንድ ኤጅ ኤንድ ሴክስ ስቲል ያስፈልጋል። ስለዚህ የማያስፈልገን ማርሻል ስታተስ ነው ማለት ነው። የጋብቻ ሁኔታ ኮምፓውንድ ዲስፔንሲንግ ላይ ሌብሊንግ ላይ አናካትተውም ማለት ነው። ስድስተኛ ዊች ኦፍ the following is not parenteral route ነው። ያው እንደምናውቀው ሮት ኦፍ ድረግ አድሚኒስትሬሽንን ለሁለት እንከፍለዋለን፣ ኢንትራል ኤንድ ፓረንትራል። ኢንትራል የምንለው ስሮ አሊመንታሪ ካናል ማለት ነው፣ ወይም ደግሞ ስታርቲንግ ፍሮም ደ ማውዝ ቱ አነስ ድረስ የሚሄደውን ካናል በመጠቀም አድሚኒስተር ካደረግን ኢት ኢዝ ኢንትራል ሮት። ኤንድ አዘርዛን ኢንትራል ሮት ደግሞ ወይም ከዚህ ካናል ውጪ ከተጠቀምን ደግሞ ፓረንትራል ድረግ አድሚኒስትሬሽን ማለት ነው። ስለዚህ እዚህ ጋር የምንመርጠው ፓረንትራል ያልሆነው ዊች ሚንስ ኢንትራል ማለት ነው። ሶ እዚህ ጋር ሰብሊንጓል ስናይ ሰብሊንጓል ድረጎች አንደር ታንግ የሚቀመጡ ድረጎች ናቸው። ስለዚህ ከምላስ ስር የሚቀመጡ ድረጎች ደግሞ የሚገቡት በአፍ እስከሆነ ድረስ ኢት ኢዝ ኢንትራል ሮት ነው። ቢ ኢንትራቬነስ፣ አይቪ ደግሞ ፓረንትራል ነው። ሰብኩታነስም ፓረንትራል ኤንድ ኢንትራማስኩላር ኦልሶ ፓረንትራል ሮት። ሶ the correct answer will be A sublingual which is not parenteral route ማለት ነው። Question number 7 one of the following pharmaceutical products auxiliary labeling of shake before use is not needed። shake before use የሚል ሌብሊንግ የማያስፈልገው የትኛው ፋርማሲቲካል ፕሮዳክት ነው? which means ኢንዲኬት የሚያደርገው ሼክ ቢፎር ዩዝ አያስፈልገውም ማለት ኦልሞስት ክሊር የሆነ ሶሉሽን ሊሆን ይችላል ማለት ነው። ወይም ደግሞ ኢንደ ሶሉሽን ፎርም ነው ማለት ነው። ወይም ደግሞ መቀላቀል የማያስፈልገው ወይም ደግሞ ሰድሜንቴሽን ላይ የማያጋጥመው እንደማለት ነው። ስለዚህ ኢመልሽን ስናይ ኢመልሽን እና ሰስፔንሽን ሁለቱም ከተለያዩ ሁለት ከማይቀላቀሉ ነገሮች የተሰሩ ናቸው። ኢመልሽን ብናይ ከሁለት ኢሚሲሲብል ሊኩዊድስ ወይም ደግሞ ሁለት ከማይቀላቀሉ ሊኩዊዶች የተሰራ ነው። ሰስፔንሽን ስናይ ደግሞ ፍሮም ቱ ኢሚሲሲብል ሶሊድ ኤንድ ሊኩዊድ ማለት ነው። ወይም ደግሞ ሰስፔንሽን ፕሮዲውስ የሚሆነው ወይም ደግሞ ሰስፔንሽንን የምናገኘው አንዲዞልቭድ የሆነ ሶሊድ ኢን ሊኩዊድ ማለት ነው። ወይም መሟሟት የማይችል ጠጣር ነገር በሊኩዊድ ውስጥ ሲሆን ሰስፔንሽን ይለዋለን ማለት ነው። ስለዚህ ስቲል እነዚህ ሁለቱ ምን ያስፈልጋቸዋል ማለት ሼክ ቢፎር ዩዝ ያስፈልጋቸዋል ማለት ነው። ፓራፊን ሎሽን ሌላ ካታጎሪ ውስጥ ነው ያለው። ኤንድ ሶሉሽንን ስናየው ሁለቱም ሚሲሲብል ነው ማለት ነው፣ ወይም ደግሞ የሚዋሃድ ነው ማለት ነው። ስለዚህ ሶሉሽን አያስፈልገውም ማለት ነው።
ቼክ ቢፎር ዩዝ ማለት አይጠበቅብንም ሶሉሽን ላይ። ኩዌስችን ነምበር 8 which of the following antihypertensive drug is used for emergency hypertension ነው። ኢመርጀንሲ ሃይፐርተንሲቭ ጊዜ ልንጠቀመው የምንችለው አንቲ ሃይፐርተንሲቭ ድረግ ኤ ሚታይሎፓ፣ ቢ ኢናላፕሪል፣ ሲ ሃይድራላዚን፣ ዲ ኦል። ሶ ከእነዚህ መካከል ለኢመርጀንሲ ልንጠቀመው የምንችለውን ድረግ ስናይ ሜይንሊ ሃይድራላዚን እንጠቀማለን ማለት ነው። ሞስት ኦፍ ዘ ታይም ሃይድራላዚን ኢመርጀንሲ ድረግ ነው ማለት ነው ለሃይፐርቴንሲቭ ቢኮዝ ኢት ኢዝ ቫዞ ዳይሌተር ኢፌክት ስላለው ማለት ነው። Question number 9 the best way to determine the storage condition for a particular drug is to refer to the United States Pharmacopoeia, refer to the manufacturer's label and ask the pharmacist and the try different way of storage። እዚህ ጋር ስናየው አንድ መድኃኒት ስቶር ለማድረግ ስቶሬጅ ኮንዲሽኑን ከየት ልናገኝ እንችላለን ነው። ከዩናይትድ ስቴትስ ፋርማኮፒያ ነው የምናገኘው ወይስ ከማኑፋክቸረር ሌብል ሪፈር አድርገን ነው ወይም ፋርማሲስት ጠይቀን ነው ወይም ደግሞ የተለያዩ ስቶሬጅ ኮንዲሽኖችን መሞከር ነው የሚል ነው። ስለዚህ ኦብቪየስሊ ሪፈር ቱ ማኑፋክቸረርስ ሌብል ነው ማኑፋክቸረሩ ላይ ያስቀመጠው ማኑፋክቸረሩ ወይም ደግሞ ድረጉ ሲመጣ ፕሮዳክቱ ሲመጣ አለው ስቶሬጅ ኮንዲሽን ማለት ነው። ያን ስቶሬጅ ኮንዲሽን ሪፈር አድርገን በዛ መሰረት ማስቀመጥ ይጠበቅብናል ማለት ነው። አስረኛ the mechanism of action of one of the following drug is differ from others ነው። እዚህ ጋር እነዚህ ከተቀመጡት መድኃኒቶች መካከል ሜካኒዝም ኦፍ አክሽኑ ለየት ያለው ድረግ የትኛው ነው የሚለው የመጀመሪያው ስትሪፕቶማይሲን፣ ቢ ዶክሲሳይክሊን፣ ሲ ክሎራምፊኒኮል፣ ዲ ሴፍትራክሰን። ሶ እዚህ ጋር ስናያቸው አራቱም ድረጎች they seems አንቲባዮቲክ ኦኬ አንቲባዮቲክ ነው አይደለም የሚመስሉት ናቸውም። ስትሪፕቶማይሲን፣ ዶክሲሳይክሊን አራቱም አንቲባዮቲክ ናቸው። ሶ አንቲባዮቲክ ከሆኑ ግሩፓቸውን መለየት ይጠበቅብናል ማለት ነው። ግሩፓቸውን ስንለያቸው ስትሪፕቶማይሲን አሚኖ ግላይኮሳይድ አንቲባዮቲክ ነው። ዶክሲሳይክሊን ቴትራሳይክሊን ግሩፕን ያለው፣ ክሎራምፊኒኮል ራሱን የቻለ ድረግ ነው። ኤንድ ሴፍትራክሰን ሴፋሎስፖሪን አንቲባዮቲክ ነው። ስለዚህ አሁንም ስናያቸው ለየት ያለ ግሩፕ ያለው የለም ማለት ነው። ወይም ሶስቱ ባንዱ ነው ብቻውን ለየት ያለ ግሩፕ ያለው ድረግ የለም ከነዚህ ውስጥ። ስለዚህ አሁንም ዲቴይል መሄድ አለብን ማለት ነው። ዴር ሜካኒዝም ኦፍ አክሽን ስናየው ስትሪፕቶማይሲን ኢት ኢዝ ፕሮቲን ሲንተሲስ ኢንሂቢተር፣ ዶክሲሳይክሊን ስቲል ፕሮቲን ሲንተሲስ ኢንሂቢተር ኤንድ ክሎራምፊኒኮል ስቲል ኢት ኢዝ ፕሮቲን ሲንተሲስ ኢንሂቢተር ኤንድ ሴፍትራክሰን which is soluble synthesis inhibitor። ስለዚህ ሜካኒዝም ኦፍ አክሽን ላይ ዲፈረንስ አገኘን ማለት ነው። ሴፍትራክሰን soluble synthesis inhibitor ድረግ ነው ማለት ነው። Question number 11 drugs that block the action of other substance are called መድኃኒቶች የሌላ መድኃኒት አክሽን ብሎክ የሚያደርጉ ምን በመባል ይታወቃሉ? አጎኒስት ኖ። አጎኒስት ሪሴፕተር ጋር ባይንድ ካደረገ በኋላ ፉል አክቲቪቲ ሊኖረው የሚችልም ደግሞ ኢት ካን ኢኒሺየት ዘ ሪሴፕተር ኤንድ ትሪገር ዘ ፊዚዮሎጂካል ሪስፖንስ ሲሚላር ቱ ዘ ኢንዶጂኒየስ ሰብስታንስ ነው። ስለዚህ አጎኒስት አይሆንም ማለት ነው። ብሎክ አያደርግም እንጂ ስቲሙሌት ነው የሚያደርገው እንጂ ብሎክ አያደርግም። አንታጎኒስት ስናየው አንታጎኒስት ድረግስ አር ድረግስ ዊች bind to the receptor and block the action of another drug or the action of endogenous substance ማለት ነው። ስለዚህ አንታጎኒስት ብሎከር ናቸው ማለት ነው። አዲቲቭ ስንል it is interaction ነው። ዳይናሚክስ ፋርማኮዳይናሚክስ ኢንተራክሽን ሆኖ ሁለት ድረጎች አብረው ሲሰጡ ሊኖራቸው የሚችል ውጤት ነው አዲቲቭ ማለት ነው። አናልጀሲክስ ቶታሊ አውት ኦፍ ዲስ ኦፕሽን ነው አናልጀሲክ because analgesic means ድረግ ኦር ኤኒ ኤጀንት ዛት ካን ሪሊፍ ፔን ማለት ነው። ስለዚህ ይሄም አይሆንም ማለት ነው። ሶ መልሳችን አንታጎኒስት ይሆናል ማለት ነው። አንታጎኒስት። Question number 12 an antibiotic is a drug that relieves a fever, inflammation, pain and sleeplessness። ሶ አንቲባዮቲክ የምንላቸው ሜዲኬሽኖች ምንድን ነው ስራቸው የሚለውን ስናይ ሪዲዩስ ፌቨር ኤ ሙቀትን መቀነስ ይላል። ቢ ኢንፍላሜሽን። ሶ
ኢንፍላሜሽን ለሚል የምንሰጠው ስም አንቲ ኢንፍላማቶሪ ነው አይደለ? ሪሊፍ ኢንፍላሜሽን ኤጀንት ዊች ካን ሪሊፍ ኢንፍላሜሽን አንቲ ኢንፍላማቶሪ ኤኒ ፕሮዳክት ኦር ድረግ ዊች ካን ሪሊፍ ፔይን አናልጀሲክስ ኤንድ ኤኒ ፕሮዳክትስ ኦር ድረግ ዊች ካን ሪሊፍ ስሊፕለስነስ is called sedative or hypnotics drug እንላቸዋለን። so any agent or drug that relieves fever is called አንቲፓይረቲክ ማለት ነው። ስለዚህ ሙቀትን ሪሊፍ የሚያደርግ ከሆነ ነው አንቲፓይረቲክ የምንለው ማለት ነው። and the last question children younger than 8 years of age should not receive tetracycline because these agents A cause rupture of tendons, B do not cross into CSF, C are not bactericidal, and D deposit in tissue undergoing calcification ነው። ሶ በዋናነት ቴትራሳይክሊን የምንላቸው ድረጎች ለህፃናት አንሰጣቸው ማለት ነው። ከማንሰጥባቸው ምክንያቶች አንዱ ህፃናት ላይ ሜይንሊ ሎንግ ቦን ግሮዝን ኢኒቢት ያደርጋሉ ማለት ነው። ወይም ደግሞ ቲዝ ኤንድ ቦን ላይ በመሄድ እዛ ጋር ባይንድ በማድረግ ካልሽየም ጋር ቦን ግሮዝ ኤንድ ቲዝ ዲስከለሬሽን ያመጣሉ ማለት ነው። ቦን ግሮዝን ኢኒቢት ያደርጋሉ። ስለዚህ አንደኛ ቦን ላይ ካልሲፊኬሽን በማድረግ ዲፖዚት በማድረግ ችግር ይፈጥራሉ ማለት ነው። በት ኢት ኢዝ ኖት ኦንሊ በት ኦልሶ ዴይ ካን ረፕቸር ቴንደን ረፕቸር ላይ ያደርጉ ይችላሉ። ሜይንሊ ግን ይሄ ትላልቅ ሰዎች ላይ የሚፈጠር ነገር ነው ማለት ነው። በዋናነት ህፃናቶች ላይ ግን ቦን ግሮዝን ነው ኢኒቢት የሚያደርገው እንጂ እዚህ ጋር ኤ ላይ ያለው ምርጫ ለትላልቅ ሰዎች ኢለርሊ ሜይንሊ ቴንደን ረፕቸር ላይ ያመጣባቸው ይችላል ማለት ነው። መስል ፔን ይኖረዋል። ሶ የዛሬው ይሄን ይመስላል ማለት ነው። ሲዩሲ ጥያቄዎች any question you have you can raise in comment section and also in suggestion or opinion still you can drop on the comment section and don't forget to subscribe, like and share. So thanks for watching.